ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አብሬያችሁ ልሰራ የፈለኩት ቃሪያ ልንቅጥ ነው የሚባለው። ደቁ ልንቅጥ እንግዲህ በየቦታው እንደ ስም አጠራሩ እንደየሀገሩ ስም አጠራር ይለያል። ልንቅጥ ደቁ ነው የሚባለው እና ይሄን ቃሪያ እቀቅለውና ሽንኩርት ድንብላል ቅጠል በረዶ ውስጥ አለ ዝንጅብል ጨምራለሁ። ይሄን ቃሪያ የሚጨምረው ለምንድነው? በጣም ነው የሚያቃጥለው። ይሄ ስትነኩ ራሱ በእጃችሁ መንካት የለባችሁም። ጓንት አድርጋችሁ ነው መንካት ያለባችሁና በጣም ነው የሚለበልበው። ከንፈር ሁሉ ነው የሚያንጠለጥለው ማለት ነውና ትፈጫላችሁ የምትፈጫላችሁ አልኩኝ፣ ይቅርታ ትቀቅላላችሁ። ከዛ የምትፈልጉትን ቅመማ ቅመም ሽንኩርት ድንብላል የተለያየ የምትፈልጉትን ቴስት ትጨምሩና ትፈጫላችሁ። አብረን እንፈጫለን። እንግዲህ ይሄ መቃጠሎን ትንሽ እንዲቀንስልኝ ነው ይሄን የምጨምረው ማለት ነው። ቲማቲምም የሚጨምር አለ ወይ ደግሞ ቅመማ ቅመም በማብዛት ቃጠሎ እንዲቀንስ የሚያደርግ አለ። ሁላችንም እንደ ምርጫችን ነው። አሁን ቀቅዬ እመጣለሁ ማለት ነው። ጠብቁኝ ቤተሰብ። ይሄው በዚህ መልኩ አርጌ ይዤ መጥቻለሁ። ይሄ ጥቁር ቃሪያ ጥሬ የምንበላው ቃሪያ ነው። ዝንጅብል፣ ነጭ ሽንኩርት፣ ያን ቃሪያ በስሱ ነው የቀቀልኩት። ይሄ ደግሞ ድንብላል ቅጠል በረዶ ቤት ተቀምጦ ነው። በረዶ ቤት አስቀምጣለሁ። ድንብላል ቅጠል ገዛና ቶሎ ስለማላገኝ በረዶ ቤት ከትፌ ያስቀምጣለሁ። አብረን እንፈጫለን። ግን ተጠንቀቁ፣ ይሄን ቃሪያ መርዝ ነው። እሺ ቤቱ ሁሉ አሁን የቀቀልኩት ቤቱ ሁሉ ይታጠኗል፣ እያሳለን ነውና መርዝ ነው። ይሄ አሁን ይሄን ሁሉ የጨመርኩት የዚህን ኃይል እንዲቀንስ ነው። በደንብ ማቃጠሉን አልፈለግንም። እስቲ ወደ መፍጫቱ ልሂድ እና በዚህ በትንሿ የራሱ መፍጫ ነው። በሱ አረግና ፈጭቼ እንገናኝ። እንደዚህ እናደርግና ዘይት ቶሎ እንዳይበላሽ ያደርጋል። ጨው የምትፈልጉትን አልጨምራላችሁ፣ እንፈጫለን ማለት ነው። በዚህ መልኩ ፈጨሁት። ሳልበላው ምራቄን ዋጥኩኝ። ስፈራ እኮ ወይኔ በጣም ነው ፈራ። ቃሪያ ግን ከቤቴ ደግሞ እንዲጠፋ አልፈልግም። በምግብ ጠብ እያደረኩ ነው የምበላ። ያው በዚህ መልኩ ሰርቻለሁ። እናንተ ምግብ ያባላል ሞክሩት ቤታችሁ። እንደዚህ አድርጌ ፍሪጅ ውስጥ ከተታለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ወዳችሁና ፈቅዳችሁ ስለምታዩኝ፣ ሰብስክራይብ ስለምታረጉልኝ፣ ላይክ ስለምታረጉኝ፣ ስለምታበረታቱኝ፣ በጎኔ ስለሆናችሁ አመሰግናለሁ። መልካም ጊዜ። ቻው